እንዴት አመሻችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። የዶሮ በርገር ልሰራ ነው ዛሬ። ይሄ በቀጭን ቀጭን አድርጌ ቀጠን ቀጠን አድርጌ ነው በቁመት የከተፍኩት። ስለዚህ አብረን እንስራ። ቆንጆ ነው፣ በጣም ነው የሚጣፍጠው። ትወዱታላችሁ። ተከታተሉ። ዶሮ ልጅ ነው ጨምረው የተፈጨ ነጭ ሽንኩርት፣ ይሄው ነጭ ሽንኩርት ነው፣ ትንሽ እንትኑ ለየብቻ ነው። ፓፕሪካ፣ ቀይ ሽንኩርት የተፈጨ እና ኦርጋኖ ነው ወይ ደግሞ ዛዕተር ነው ይባላል፣ ወይ ደግሞ ምንድን ነው አማርኛ። ጨምርበታል፣ ትንሽ ጨምርበት። ይሄን አዳርሰዋለሁ ማለት ነው። ይሄን እንደዚህ አዳርሻለሁ። አሁን ይሄን ከርነውና ሌላ አዘጋጃለሁ። ይሄን እንደዚህ አዘጋጅቻለሁ። ያው ታቁታላችሁ፣ አረብ ሀገር የሚሰሩ ኢትዮጵያም የሚሰሩ ታቁታላችሁ። ይሄን ቆንጆ በርገር አሰራር ነው። በጣም ይጣፍጣል፣ በጣም ማለት ነው። እና ሰርታችሁ ብሉ። ቀለል ያለ ነገር ነው። በጣም የሚጣፍጥ እና ቀለል ያለ ዘጋ። ሽንኩርት አዘጋጅቻለሁ። አሁን እንስራ። እዚህ ጋር ኦሊቭ ኦይል ጨምራለሁ። ትንሽ ዘይትም ይሆናል። ዶሮ ጨመርኩኝ። በጣም የሚጣፍጥ በርገር ነው የሚሆነው። በጣም ቆንጆ በርገር ነው። ከዚህ በፊት ሰርቻለሁ። በጣም ይጣፍጣል። ሰዎች ወደውታል። ሁሌም አንድ ነገር ከምንሰራ ያው እያየን ከዩቱብ ላይ ምናምን ለእኛም ጥሩ ሞያ እንማራለን። ኢትዮጵያ ስንሄድ እንሰራለን እና አረብ ሀገር የምትኖሩ ሴቶች ሰብስክራይብ አድርጉ፣ ቪዲዮን ተመልከቱ፣ አበረታቱ። ልጄን አቆኛ ወደ ልጄ ልሂድበት። 4 ልጅ ትቼ ነው የመጣሁት። በጣም ቆይቻለሁ። ከመጣሁ 4 ዓመት ጨርሼ ወደ 5ኛ ገባሁ። ነገ ዛሬ ሳይሞላልኝ እዚህ ቀርቻለሁ። አበረታቱኝ። እንግዲህ ያው እናንተን ተስፋ አድርጎ ነው ሁሉም ሰው ዩቱብ የሚከፍተው። እናንተ ካላበረታታችሁ ማን ያበረታተናል? ያው ችግሩንም ታውቁታላችሁ። ድካሙ አለ፣ ስንት ነገር አለ፣ ጩኸት አለ፣ የህፃናት ግልምጫ አለ፣ በቃ እንቅልፍ ማጣት አለ፣ ህመም አለ፣
ስንት ነገር አለ ሰው ቤት እና ስለምታውቁ ሰብስክራይብ አድርጉኝ።